ሶሲ በሰለች አልበሰለች ሶሲ በሰለች አልበሰለች አይ ስታማስል ራሱ ተሰውቃለሁ ባለሙያ እንደሆነ እንዴ ቀደም ስከትፈው አላየኝ አረ በጣም ተከተፍ ስለው ሲከተፍ አስማ ብሩክ ሽሮ ሰርቶ የብሩክ ሽሮ ይጣፍጠኛል ስትለኝ ሳቄ መጥቶኝ ነው ታው ያይዋል እኮ እሺ ወሰተ ነው ወንድሜ አንተ መሰራቸው ምግቦች በሙሉ ይጥማሉ አንድ 5-10 ደቂቃ እንጠብቀውና ይመስላል እስከዛ እኔ ግን መቼ ነው የመኬክች ላይ ለማን እንድሰራላችሁ ትፈልጋላችሁ ማን የኔን ምግብ እንዲቀምሰው ትፈልጋላችሁ እንዴ ሰርታ ምን አነሰው ምን ጎደለው እስቲ ምን እንዳነሰው ነገር አሰላሙ አለይኩም ወራህመቱላሂ ወበረካቱ ለተከበራችሁ ኤምኬ ስኳሮች ማን ነው ኤምኬ ኪችን ቤተሰቦች እንዴት ናችሁልኝ አላችሁ ወይ ሁሉ ሰላም ዛሬ እንግዲህ ፕራይቬት ሼፍ የብዙ ሰዎች የለውጥ መንስኤ አላላ ሼፍ አይገባም እና ፕራይቬት ሼፍ ፍጹም ወደ ኤምኬ ኪችን መጥቷል ዛሬ ቆንጆ ምግብ እንደሚሰራልን ተስፋ አደርጋለሁኝ ሰላም በላቸው መጀመሪያ ሰላም ቤተሰብ እንዴት ናችሁ ያው ዛሬ ሙያይ ፈተን ተብዬ ሙያይን ለመፈተን ያንተ ሙያ እንኳን ኦብቪየስሊ የታወቀ ነው አይደል ይታወቃል ግን ያው መፈተን አለበት ተብዬ ልፈተን የምኬክችን ብቅ ብያለሁ እስቲ ያው እንደምታዩት በሙሉ ተጠቀማችኋለሁ ከታተፌ ያንኛው እንዳትጠቀመው እሺ ከታላ አልተጠቀምም በቃ እዚህ ጋር የምታዩአቸውን ተጠቅሜ አሪፍ ቆንጆ ወጥ ሰራ ስሙን በኋላ ነው የምትነግረን ምግቡን ታዩታላችሁ ይሸታል በጣም መልካም ለማንኛውም እንግዲህ ከዚህ ሰዓት ጀምሮ እዚህ ኪችን ያሉ እያንዳንዱ ነገሮች መጠቀም ትችላለህ የሚያስፈልግ ተጨማሪ ነገር ሲኖርም ትጠይቀኛለህ መድረኩን እንዳንተ ሰጥቻለሁ አሁን ወደ ስራ እንግባ ነው አራተው ወደ ስራ እንግባ yes እሺ አሁን ወደ ከተፋችን እንሄዳለን ደስት ምናምን ይቀርበልን ደስት ትንሽ ደስት ዝጋራ አለ እኔ ኪችኑን ላንተ ሰጥቻለሁ ኦሬዲ ትልቅ ደስት ዝጋራ አለ ትልቅም ትፈልጋለህ አዎ መቀቀያ መኮሮኒ መንቀቀልበት ኦኬ ቻት ደስት ያስፈልጋናል በጣም ባለሙያ እንደሆንክ አስባለሁ አረ በየሱ እሱን አይተህ ነው እንትን የምትለው ካየ በኋላ ትፈርዳለህ ኦኬ ከዛ አሁን ሽንኩርት ለጣም እንከትፋለን ኦኬ መኮሮኒን ብንጠደውስ ትችላለህ ይቻላል ኤቭሪቲንግ ደስ ባለ መሰረት ስቶቫችን በጣም በጣም ነው በመሃል ያው ማር የበላህ እንትን እንዳትል ማሩ ልሸሽገው አራ እኔ ማር ይዘጋኛል በጣም የምትወደው ምግብ ምንድነው ፍጹም እኔ ምንም ይመቸኛል አይ እሺ በጣም ኩክ ማድረግ በጣም ጎበዝ ምን ላይ ነህ እኔ አሁን ማልችለው ምን አለ ሁሉንም ምግብ ትችላለህ መሰለኝ ያገባሽ ታድላ እንደዛ ከሆነ አስበው ከእንቅልፏ ስትነሳ ኮርሶን ትሰራላታለህ ማለት ነው ካለች እሷ ትምጣ ነው አይ በነገራችን ላይ ፍጹም በጣም ምርጥ ልጅ ነው የምር ለሚዲያ ምናምን ብቻ አመሰግናለሁ በጣም የሚገርም ሰው እና አሁን እየከተፍኩ ነው አይደል የምትሰራልን ስሙን አልነገርከንም እስቲ በነገራችን ላይ መኮሮኒ ይታያችኋል አይታይም መኮሮኒ ይታያል መኮሮኒ በሶሲ ሶያ ሶሲ አቅላት ሶሲ ሌላ እሷን ሳይሆን ብትሆን ኖርማል ቀቅላት ነበር ግን እቺኛዋ ሶሲ ናት ኦኬ ሶሲ ሶያ ነው ይሄ እንጂ ሶሲ አይደለችም ሶሲ አይደለችም መቀቀል ነበር እሷ ነው ቢሆን ግን ደቃቅ ነው የሚለው ይሄ ነገር ስሙ ደቃቅ ነው እንትኑም አለ ኦኬ ይሄ ነገር እስኪ ምን እንዳለው እንወቀው አይከፋም ኦኬ ፕሮቲን ኮምፓንሽን ይልና ኦኬ የሶሲ ማዮኔዝ 40% አለው ስጋ አለው አይገርምም ስጋ ይመስጋ የኖርማል ስጋ ሚት 22% ስጋ ነው 14% እንቁላል ነው አሪፍ ነው ለኛ አሪፍ ነው ማለት ነው ስጋ ካለው
አረ እስከ ዛሬ የደሃ ስጋ እያሉ ቢሸውዱ እየቀለኩ ነው። ምንም አይነት ስጋ የለውም። ለእንትን ነው ገንዘብ ሳይኖራችሁ ሲቀር እንደ ስጋ ነው የምትጠቀሙት። ቴስቲ ሶያን አይደለ? የደሃ ስጋ ይባላል። እኔም አውቄ ነው ይሄን እንደሰራ የወሰንኩትና ያ ሁላችንም ስጋ መስሎን እንድንበላ ራሳችንን ሸውደን ተፎጋግረን በፊት በልጅነታችን ካስታወስክ ባቄላ ስጋን ይተካል ይሉን ነበር። አሁን ደግሞ ቴስቲ ሶያ ስጋን ይተካል እና አሪፍ ነው ለኛ። መልካም። አንተ ግን ምንም አታግዘኝም? ብቻ ነው የምሰራው። ምን ልስራለህ? አይ ያንተ ሙያ መፈተን አይደለ ቅዳችን። በነገራችን ላይ ከ10 ትክክለኛ ውጤት ነው ሬት ማድረግ የምሰጥህ መጨረሻ ላይ ምግቡ ቀምሽ ምን ታይቶ ምግቡ ታይቶ የምግቡ ጣዕም እንዳለ ከዛ ደግሞ ፕሬዘንቴሽን አቀራረብ አለ። አቀራረብ ተደምሮ ሽንኮታ ከታተፉን ክሎዝ አድርገህ ያዘው እስኪ። በጣም ጎበዝ ይመስላል። እስከ ዛሬ የሰሩትን በሙሉ እንትን ልትላቸው ነው። እንደዚህ ከሆነ ልታስጠቁራቸው ይከስሩ ነው። ወንዱ ነው እንደዚህ የሰራ ለመጀመሪያ ቀላል ሰው አድርገኛላ። መጥበሻም ማለት ነው። ነገራችን ላይ መጥበሻ ያስፈልጋል ወይስ ኦኬ፣ እዚህኛው ላይ ነው የምንሰራው። ስጎን በመጥበሻ እንስራው እንትን ብዬ ነው። ይሄኛው ሶሲ ይቀቀላል እንዴ? እኔ አላውቅም። ሶሲ ይዘፈዘፋል። ኦኬ፣ ይዘፍዘፈላ። ኮረሪ ማጥለያም በኋላ እንፈልጋለን። እንትኗ ግን መጥበሻ ብትሆን ይሻላል። ምኗ? እቺኛዋ። ኦኬ፣ እንችላለን። መጥበሻ ብናረጋት እንችላለን። እሺ፣ እዚህ ውስጥ ላደርግልህ ነው። ይሄንን ምንድን ታግዘኛለህ ስላልከኝ ብዬ ነው እኮ። ሁለቱን ነው የማደርገው። እሺ፣ አይበዛማ። ኧረ ኖርማል ይበቃል። አስቤዛ ለጫወታ ድምቀት ነው። እሺ፣ ኦኬ። አልተመቸም ቢለው ያው የወንድ ቤት ስለሆነ የኩሽና ዕቃ ምናምን ካልተሟላልህ ብዙም እንትን እንዳትል፣ እሺ፣ እንዳይደብርህ። የኛው ይሻላል ከዛ ማለት ነው ቢለው። ያቺኛዋ ረዘመች። ኦኬ፣ ቀጠን ብላ ረዘም ማለች። እኔ ቴስቲ ሶያ ታውቃለህ? ማለት ሶሲ ሶያ ብዙም አይመቸኝም ሆነ ለማውራት። እንዴት? እኔ እንጃ ለምን እንደሆነ አላውቅም። ኧረ ይጣፍጣል እኮ የምር ጌታ። እኔ ደግሞ ስሰራው ይለይብሃል። ሲሪየስሊ ሁሌ የመጣ ስራ ካላልከኝ ምን አለ? እናንተ ቤት መመላለሴ ነው። በቃ ደስ ነው የሚለኝ። እኔም ደስ ይለኛል ባልመጣ። ላቀላቅለው። መዘፍዘፍ ብቻ ነው። ውሃው መጠኑ ምናምን ልክ ነው። አይ በቃ ነው ጨምርበት። በኋላም እናጠለዋለን። ኦኬ፣ አንተ ይበዛል ግን። ብዙ ይሆናል። ውሃውን ይመጣዋል። አሁን መኮረኒ ትንሽ ውሃው አፈላጥበን እንዳያያዝብን፣ ከዛ ትንሽ ዘይት ጠብ አድርገንበት እንቀቅላታለን። ኦኬ፣ ዘይት ጠብ የሚደረግበት ምክንያቱ ምንድን ነው? መኮረኒ ተያይዞ ጥብቅ ብሎ ስናጠለው እንዳያያዝ ማለት ነው። አንተ ትክክለኛ ባለሙያ ነህ። መጥበሻዋ እዛ ውስጥ ይመስለኛል። መጥበሻዋ እዚህ ውስጥ አይመችም። ሶሪ፣ ዘይቶች ናት አለ። ሌላ 5 ሊትርም አለ ዘይት። እሱንም መጠቀም ትችላለህ ከፈለግህ። እንጠቀም በኋላ ውስጥም ይኸው እዚህ 5 ሊትር አለ። ሌላ አይ ለዚህ ትንሽ ሰላምታ እንትን ነው። አንዳንድ ቤቴ የሚመጡ ሰዎች ምግብ ሲሰሩ የላጤ ነገር ዝም ብለው ነው እየተጠቀሙ። ለዛ ቀንሽ ነው ብቻት። ሽንኩርታችንን እንጠብስና ቲማቲማችንን መጥበስ ላይ ጎበዝ ነው ይባላል። ኧረ እንትን ላይ ብዙ አጠብስም ቅቅል ላይ ነኝ እኔ። ብዙ መቀቀል ላይ ሶሲ ስትቀቀል ፎከስ የማደርገው እሱ ላይ ነው። አባቴ
ወደ ተመልካቾቻችን እንግዲህ ያው የፍፄን ሙያ ብዙዎቻችሁ ማየት ትፈልጉ ነበር። ከዚህ በፊት ኤምኬች ላይ እንዲቀርብ ከምትጠይቋቸው ሰዎች መካከል ነበር። ዛሬ ፍጹሜ በኤምኬ ኪችን ተገኝቷል ማለት ነው። በዚህ አጋጣሚ በጣም ኤምኬ ኪችን መርጠህ ለመቅረብ ፈቃደኛ ስለሆንክ በጣም እናመሰግናለን። እኔም በጣም ነው የማመሰግነው። እና ደግሞ ኦኬ ወጥ ስራ ስለተባለ ሙያህን አሳይ ስላላችሁ ደስ ብሎኝ ያው እኔ ሙያዬን ላሳይ ተገኝቻለሁ። ተከስተሃል። መልካም። ሰው ሲሰራው በጣም የሚመች ምግብ ምንድን ነው? እኔ አሁን ዶሮ በወጥ ዶሮ። ታዲያ ሌላ ምን አለ? ዶሮ። አይ ዶሮ ሜቢ ፍራይድ ምናምን። ኧረ ዶሮ ወጥ። እኔ ኢትዮጵያዊ ነኝ ነው። አግዣለሁ ለማለት ያክል ነው። ለማማስለኝ እኔ ደስ ይለኛል። ሽንኩርቱ ከሚቃጠልም ራበኝ ታውቃለህ። የምር ሳስበው ራበኝ። ነጥብ የሚያዘው እንዲህ ነው የምትይዙልን። በጣም እስካሁን ያለው ፐርፌክት ነው። አሪፍ ላይ ሽንኩርት በቅቶሃል መሰለኝ። አስቤዛ ይመለሳል። እኔ እንዳትከስር እኮ እውነት ምግቡ ይጣፍጥ ብቻ ችግር የለውም። እሺ አውቃለሁ አዝነህልኝ እንደሆነ። መኮረኒ ውሃ ፈልቷል። መኮረኒ ላድርገው። ሳይዝ ሙሉ ይቻላል። ያቀረበው ሙሉ እንዲገባ ነው ይሻላል። ከካሜራ ጀርባ የሚበሉ ሰዎች ስላሉ ነው። እሺ ስም አንጠቅስም። እናመሰግናለን። እሺ ሌላ ማግዝ ነገር የለም። ሌላ ምን? እቺ ብቻ ሽንኩርቷን ላማስለለ እንትን ነኝ እየሰራሁ ያለው ጋይስ። ኧረ እሱን ተው ነው። እሺ ሰርቻለሁ ለማለት እኮ ነው። ዘይት ላድርግበት። ይሄ ነገር እየቀላ ነው ነው ፓወሩን ቀንሰው። አይ ፍፄ እኮ በጣም ባለሙያ ነው። እኔ እንዴት ነው የምሰራው? አሁን እዚህ ላይ ቲማቲሙ ትንሽ በሰል ካለ በኋላ ቲማቲም ጨምሬ ከቲማቲሙ በኋላ ነው በርበሬ። የቲማቲሙ ውሃ እስኪያልቅ ከሽንኩርቱ ጋር አብሮ በስሎ ከዛ ነው ዘይት በርበሬ ብጨምረው። አላውቅም፣ ሰው ይለያያል አሰራሩ። በጣም ይለያያል። እኔ ለምሳሌ በፊት የምሰራው ሽንኩርቱ ከበሰለ በኋላ ነበረ እንትን ማድረግ ቲማቲም ከዛ በርበሬ። አሁን ላይ ግን እየሰራሁ ያለሁት የተመቸኝም ሽንኩርት መጀመሪያ ከዛ በርበሬውን ነው የምጠብሰው በሽንኩርት ከዛ ቲማቲም። ይሄ ደግሞ ቻይነኛ ሆነባ። እኔ እንደ ሰው ይለያያል። አንዳንዱ ቲማቲም አስቀድሞ ከዛ ሽንኩርት አስገብቶ ምናምን ይሰራል። ይሄ ነገር ግን እንዳያረበ መኮሮኒ ወይስ እዚህ ጋር የሚሰራ መኮሮኒውን ልቀላቅለው ነው። በኋላ መጨረሻ ላይ እንደ ይሄኛውን እንደ ስጎ ነው የምሰራው። እኔ ምንም እየገባኝ ስላልሆነ እስኪ እናያለን። መጨረሻው ከጣፈጠ ግን ይጣፍጣል። ከጣፈጠ አይደለም መጣፈጥ አለበት ነው። እኔም እንዲጣፍጥ አድርጌ ነው የምሰራው። አከታተፈ እኮ በቃ እኔ የወንድ እየመሰለኝ አይደለም። ሴቶቹ ለራሱ እንደዚህ መክተፍ አይችሉም አሁን ላይ። በጣም ባለሙያ ነው። ይሄ ነው። እኔም ብቻ ባለሙያ ትበለኝ አይነት ነገር ነው እያልክ ያለው። ሌላ መጥቶ እኔ ነኝ እንዳይሉ አሁን ቀጣይ የሚመጡት እኔ ባለሙያ እበልጠዋለሁ እያሉ ነው የሚመጡት። እርግጠኛ ነኝ። እሺ ከጓደኞቻችን ላይክ የበላኸው ምግብ በጣም የተመቸህ ማን ነው? እኔ የሰራ ኦብቪስሊ ሼፍ ሚፍታህ ነው የምትለው አውቃለሁ። ግን አንደኛ አንተ፣ ሁለተኛ ያው ብሩኬ ጎበዝ ነው። ምን በማለት ሽሮ ይሰራል። አራታ ምን ነው እንዴ? እዚህስ ባለፈው የሆነ እንትን ሰርቶ የለም ይሁን ቀርቦ ምንድን ነው የሰራው? ሽሮ መስራት ይችላል። እንቁላል ስልስ ነው የሰራው። እንቁላል ስልስ
ፓስታ በእንቁላል ነው ምናምን ነገር እሱ መኮሮኒ ነው ፓስታ መኮሮኒ በእንቁላል እኮ ታዲያ ብሩኬ እንቁላሉን አልጠበሰልህም? ይሁን እስኪ ይሁን ካሜራማን ምን ትላለህ? እሺ የብሩክ ሽሮ ይመቻል። የሌላስ ሌላ ማንም የሰራውን አልቀመስክም እስቲ ማን ቤታችሁ እየጠራችሁ ባለሙያ እንደሆነ አስቀምሱት። አሰሩት ይመስላል። የሙጃሂድንስ ቀምሰህ አታውቅም እንዴ? የሙጃሂድን ቀምሻለሁ እንዴ? አንተ ነህ ሙጃሂድን የሰሩት። የሚጣፍጥ ከሆነ ኦብቪየስሊ እኔ ነኝ የምሆነው። አይ አይመስለኝም። እንዳረጭብህ ግን አንተ ነው ችግር የለውም። ያው እኔም እየሰራሁ እንደሆነ ቁጠሩት። እንዴ ማማሰል ቲማቲሙን ግን ፈጭተህ ነው። ቲማቲም መፍጫ ነበረ እኮ። አይ ለምን እንዴ? ባለሙያ ነኝ። አዎ ቀጥቅጬ ራሴ ቅጥቅጥ አድርጌ ያደቀኩት ቲማቲም ነው ማብላት የምፈልገው። ማሽን የፈጨውን ለማንም ማቅመስ አልፈልግም። እኔ እኮ ታዲያ ተሸውጃለሁ። እንደዛ ከሆነ ማለት ሽንኩርት መክተፍ ምናምን ላይ ብዙ ማለት ነው እንዴ? ታዲያ ምኑን ሰራው ይባላል እንዴ? ራስ ካልከተፍከው ራስ ካላደቀከው ምኑን ሰራው? አይ ምግብ ማቁላላቱ ነው ዋናው ማቁላላቱ። አይ ይሄም አንድ ከሙያ ዘርፍ ሊያዝልህ ይገባል። ራሱ የከተፈና ማሽን የከተፈ እኩል ሊታይ አይገባም። ራሱ የከተፈው እሱ አሁን ራሴ ያያችሁ አይደቅልህም መቼ? ኧረ ተው እንዴ በቃል ይደቃል። ዋን ጨምርበቴ። አይ ተው ተው በቃ ዘፍዘፍ እንዲል ነው የተፈለገው። ብዙም እኔ ቴስቲ ሶያ ምናምን ሶስ ሶያ መስራት አልችልም። ምንም ቀላል እኮ ነው አይደል? እንዳየው አይቀልም። ብቻዎቹን እዚህ ላይ እናደርጋቸው አይደል? እሺ አሁን ሳለቀቀ እሳቱ ልክፈታ። አይደቅም ብለህ ነበር። አሁን ነው በቃ የሚገርመው ነው እሱ ባለሙያ ስትሆን ነው። እሺ እኔ ሽንኩርቱ ግን እየጣመኝ አይደለም። እንዴት እየቀላ ነው እኮ? አሪፍ እኮ ነው ታዲያ። ቀላ ሲል ነው የቆየው። በቃ ቲማቲሙን አጨምረው አንጀቴን በላው። በጣም አንጀቴን በላው። እኔ ነኝ ጋይስ እየሰራሁ ያለሁት ምግቡ። ኧረ እንዴ ማን ነው እየሰራ ያለው? እኔ ነኝ እየሰራሁ ያለሁት። ግን እኔ አንተ ብትል እኔ ተመልካች አለ እየተመለከተን ያለ ሰው አለ። እኔ ብትል ባትል ምንም እኔ ቢያንስ ነጭ ሽንኩርት ልላጥልሽ። እሺ ላጥልኝ። ይከተፋል። ነጭ ሽንኩርትም ይከተፋል ነው እና ምን ታደርገዋለህ? ይከተፋል ነው ይከተፋል። ሚስጥር ነው አታወጣ እንደው አንተ ሚፍታህ ሙያ የለውም ልታስብለኝ ነው? ኧረ በኢየሱስ እንዴ በጣም ባለሙያ ነኝ እኔ አይደል? በጣም ስሙት። መንቀልቀል ደስ ይለኛልና ነው እነሱ ምግብ ሲሰሩ። መኮሮኒ ሳይደርስ አይቀርም። ስቶቭ ግን ይለያል። የሚገርም ስቶቭ ነው። ይሄንን ሳላደንቅ አላልፍም። ቴንክ ዩ። በእንትን ነው በግል ነው ያሰራ ነው። የራሴ ነው የግሌ። በነገራችን ላይ ስቶቭ ስትል ይሄ ቪዲዮአችን 150,000 ኦር 100,000 እና ከዛ በላይ ሲታይ ለኤምኬክች ላይ ለቀረቡ ሰዎች ስጦታ ሰጣለሁ። ከዚህ በፊት
100 ሺህ ላይ አሁን ለአንተ 100 ሺህ ብያለሁኝ። እሺ 100 ሺህ እና ከዛ በላይ ከታየ ለኔ ኪችን እንትን ይሄንን ስቶቭ ወስዳለሁ። ይሄን ሳይሆን ላይክ ብቻ ስፖንሰር ከምንደረጋቸው ነገሮች መካከል አንዱ የኪችን እቃ ማለት ነው ይመጣል። ስለዚህ 100 ሺህ እንዲታይ 100 ሺህ ላይክ ሼር እያደረጋችሁ 100 ሺህ ቢታየማ የኔ ትንሽዬ እቃ ብትሰጠኝ ጥሩ ነው፣ ደስ ይለኛል። አንተ ነጭ ሽንኩርቱ በጣም ተመቸኝ፣ ትልልቅ ነው፣ አሪፍ ነው። ዳይሬክተራችን በዚህ አጋጣሚ እናመሰግናለን፣ ጥሩ ነጭ ሽንኩርት ስለገዛ። በጣም ቲማቲሙ ራሱ በኢየሱስ ይለያል። የምር ሽንኩርቱ ብትል ቲማቲሙ እንደዛ ከሆነ እንኳን ማጥለያ አለ አለ ለመኮሮኒ አለ። ይበቃል ነጭ ሽንኩርት ወይስ ተጨምርበት? በቂ ማጥለያ አውጥቼልሃለሁ። ኮይዚ ደረሰች። በቃ ጠፍቷል። የፈጠነ ነው አስቶፉ። ኧረ በኢየሱስ ሰዓትም አይገለም። ዘይት አላደረክም ለማስታወሻ ከልሽ። ይሄ ውሃው መጠጥ ካለ በኋላ ነው የሚጨምረው። ቅድም እኮ ተነጋገረን አይደል? ኦኬ። ቅድም አልሰማኸኝም? እሺ በጣም ነጭ ሽንኩርቱ ነገር። እሺ ከምግብ ጋር የተገናኙ ጥያቄዎችን ልጠይቅህ። እሺ ላይክ ስራህን እየሰራ ማውራት ኖርማል ነው። ኧረ አንዳንድ ሰዎች ለምሳሌ እኔ አንድ ነገር ላይ ብቻ ነው ፎከስ ማድረግ የምችለው፣ እንደዛ እንዳትለኝ ብዬ ነው። እንዴ አንድ ነገር እየሰራው ሌላ ነገር ማድመጥም አልፈልግም። ኧረ ችግር የለም። ኦኬ እሺ ከሽሮና ከጥብስ እየመረጥክልኝ ነው የምትሄደው? ለእኔ ካገኘው ጥብስ ካገኘው ጥብስና ከቀይ ወጥ ጥብስ ከጥብስና ከዱለት እኔ ጥብስ ከጥብስና ከክትፎ ክትፎ አልወድም። አሁንም ጥብስ ላይ ነህ። ከጥብስና አሁን ልመጣለህ ከጎመን ክትፎ ጥብስ የተሻለውና እኔ አሁን አንተ የምትወደውን አኑ የራስህን ፍላጎት ነው። ያው ካለ ከሁለቱ መርጠህ ቀርቦልህ ከሁለቱ ብላ ብትባል ከጥብስና ከዶሮ ወጥ እሺ ከዶሮ ወጥና ዶሮ በሩዝ ይሄ ውጭ ላይ ምናምን በለዋላ። ኧረ ዶሮ ወጥ አምሮኝ ምናምን ምን በላቸው ዶሮ ወጥ ካለ ዶሮ ወጥ ከዶሮ ወጥና ከሞፎ ዶሮ ወጥ ከዶሮ ወጥና ከሻወርማ። ኧረ ዶሮ ወጥ ከዚህ ሁሉ አሁን ከምጠይቀኝ መልሶች በሙሉ አሁን ዶሮ ወጥ አንደኛ ዶሮ ወጥ ነው ነገር ያለ አይመስለኝም። ስለዚህ ዶሮ ወጥ ነው። ዶሮ ወጥ ቀጣይ የምትሰራለን እሰራላችኋለሁ። አርደን አይቻልም? እንችላለን። ቀጣይ ዶሮ ወጥ እንሰራለን። ግን ይሄ ቪዲዮ 100 ሺህ ከታየ እቃ ከበላው አንድ እቃ ብቻ ከተሰጠ 100 ሺህ ቪዲዮ ከታየ ጊፍት ይኖረዋል። ከዛ ደግሞ ዶሮ ወጥ አርጄ ራሴው በልቼ ዶሮ ወጥ እሰራላችኋለሁ። ጭራሽ 12 ብልት ነው ተብሏል። 12ቱ ነው ማውጣት። ኧረ 12 ብልት ምንድን ነው? አይ ስሙን ላላቅ እችላለሁ፣ ግን ኬቱ ጋር እንደሚወጣ አውቃለሁ። የምር ስሙን አላውቅም። ጌታ ጎበዝ ነህ፣ በጣም ጎበዝ ነህ። እንደዛ ከቻልክ ነው እችላለሁ። ያው ግን ስታሳይ ነው ሰው የሚያምነው። እና 100 ሺህ ታይ እቃ ልቀበል። ዶሮ ወጥ 100 ሺህ ዘይት ይገባበታል። ይሄ ነገር የዘይት መጠኑ ግን ራስ አድርግ። ምግቤ ያልጣፈጠው በዘይት የተነሳ ነው እንዳትል። ናቺ ነገር አረቱ ረዳ ላውጣው ነው። አዎ ወጣ ይጋ ነው።
ዘይት ጨረስኩብህ። ችግር የለውም ችግር የለም። አብሽር። ምግቡ ብቻ ግን ይጣም። ኧረ የማይጣፍጥ ወጥ ለመስራት ለምን መጣው እንዴ? ብቻ ግን አሪፍ ወጥ ለመስራት ነው ጥረት እያደረግክ ያለው። ብታቀልኝ ይሻላል። እውነት ችግር የለውም። ቀምሼ ነው እሱን የምፈርደው። ትንሽ ትንሽ ኦኬ። ዘይት ለወስድብሽ ተዘጋጀሁ። ሶሪ ትንሽ እኔ እኮ እንትን ቪዲዮ ላይ ውጭ ላይ እንዳይሆን ብዬ ነው። ዘይት ለጤና ጥሩ አይደለም። በዛ ላይ በርበሬም እዚህ ውስጥ አለ። እቺ በእንትኗ ፕላስቲኩ ፍጽና በዘይት ልሸውደን ነው። ኧረ ምን እኮ ምን አደረኩበት? ጥንጥዬ እኮ ነው ያደረኩት። ጎርፍ በሉት። ክሎዛም ያዘው ካላመንከኝ ና ያዘው። ዘይት በዝቶበታል አልበዛበትም? እኔ ዘይት ሲበዛበት ምግብ ላይ አልወድም ብዙ። ምኑ ነው የበዛበት? ገና አንድ ፍሬ ጠብ እኮ ነው ያደረኩት። እሺ የና ፈራይ ለምን እፈራለሁ? አለው የሚያስፈልግ ነገር ካለ ምናምን። በቀይ ነው ወይስ በዝም ብለን ነው እንደ ጥብስ ነገር ነው የምትጠቀመው? ይሄንን በቀይ ማለት ነው። ኦኬ። ቀይ ስጎ ተሰርቶ ነው የሚገባው? አዎ። አልሸተተም ካሜራማን? እነሱ ኦዲየንሶቻችን ለራሱ ሸቷቸዋል እኮ በጣም ነው የሚሸተው። አብላኝ አትለኝም? መጨረሻውን ለማሳየት ነው ደፋ ቀና እያልኩ ያለው። እየታዘብኩ ነው። አሀ ነጥብ እየተያዘብኝ ነው በለው። እኔ እያሰብኩ ያለሁት ሽንኩርትና ቲማቲሙን እንደዚህ ረዥም ሰዓት ካሻው በርበሬው ሲገባ ደቂቃ ልጠብቅ ነው። አሳስቦኝ እኮ ነው። አሪፍ ይሆናል። ውሃ ማፍለያ አለ እዛ ጋር። ውሃ የሞቀ ውሃ የምትፈልግ ከሆነ ነው በኋላ ጠብ ጠብ ነው እንጂ ውሃ አትፈልግም። ፍፄና ሙያዎቹ በርበሬው ብዙ ሳታበዛው ከዛ ሚጥሚጣ ብታረግ ይበልጥ ይጥምልሃል ምግብ። ሚጥሚጣ እንቃጠል አትፈልግም? አይ ሜቢ ይሄንን ምንድን ነው እሱ? ዳጣ። ኧረ በጣም ነው ምግብ የሚያጥመው እኮ። ለእኔ ሰርተህ ታበላኛለህ። አሁን እኔ ነኝ የምሰራው። እኔ ነኝ። ይቅርታ። እሺ አንተ ነህ የምታውቀው። አንተ ነህ የምታውቀው። ባለሙያው አንተ ነህ። ካነሰ እንጨምራለን። ዋው ሙያ። አትስረቀው። ምን? ኧረ ምንም። አይ መኮረኒ ሲወድቅ ከዛ ሶያውን እዚህ ውስጥ መጨመር ነው። አለቃ። ጨው ጨምራ አውቀዋለሁ እኮ። ላቅርበዋ ምግቡና ደረሳን አቅርበው። ምኑ ምግቡን እኮ ይችኛዋ ተድረሳ። እቺን ቢያንስ እኮ ትንሽ ደቂቃ እንጠብሳታለን። ስቶቡ ግን በጣም ተመጫ። በጣም እቺን ብትሸልመኝ አሪፍ ነው። ከመቶ ሺህ በኋላ እናወራለን። ከመቶ ሺህ በኋላ ነው። በነገራችን ላይ ይሄ ቪዲዮ የሚጫንበት ቻናል አዲስ ኤምኬ ኪችን 2 ኤፒሶድ ብቻ ነው የጫንበት። ከዚህ በፊት ኤምኬ ኪችን ሾው የሚቀርበው ሌላ ዩቲዩብ ቻናል ላይ ነበርና ዩታኪ ላይ ኤምኬ ኪችን ራሱን ችሎ መጥቷል። ኦልሬዲ ወደ 18000 19000 ሰብስክራይበር አካባቢ ነው ይሄ ቪዲዮ በሚጫን ሰዓት። ይሄ ቪዲዮ ከተጫነ በኋላ ስንት የሚደርስ ይመስላል ሰብስክራይበሩ? 50 ሌላ እቃ ሌላ እቃ ደስ ይላል።
50 ቢደርስ 50 ሺህ ከደረሰ ለቃል ስቶቭ እኔም 50 ሺህ ገብቻለሁ። 50 ሺህ ከደረሰ ኮንግሬት እንኳን ደስ እኔ ያለህ። 50 ሺህ ሰዎች መጥተው እኮ የአንተ 50 ሺህ ሰዎች ተገልብጠው 50 ሺህ ከመጡ በቃ እኮ አለቀ። በቃ ይኸው ሌላ እሱ ነገር እኮ የለም። ፕሮሚስ። እሺ እሺ ይሄንን ራሱ ግን 50 ሺህ ሰብስክራይበር በዚህ ቪዲዮ ከደረሰ ነው ደገፍ ካረጉን ይገባል። እሺ ትንሽ ውሃ ግን 100 ሺህ ከገባህ ደግሞ ያው ጊፍቱ እንደተጠበቀ ነው። ጊፍቱ ምንድነው የሚለውን ሚስጥር አልተናገርንም እንጂ አይ ስታማስል ራሱ ታስታውቃለህ ባለሙያ እንደሆንክ። ቅድም ስከትፈው አላየኝም? ኧረ በጣም ተከተፍ ስለው ሲከተፍ ተከተፈ በጣም ልጨምርልህ ይችላል። ጫው ትንሽ እንጨምርና መረሳት የሌለበት ነገር ቢኖር ጫው ነው። ጫው ወሳኝ ነገር ነው ምግብ ላይ ሊያጣፍጥልን ማጣፈጫ እንትን ነው። ዝም ብለህ ክፍት ነው። ማጣፈጫ ቅመም ጫውም ተጨምሮ አስፈላጊያችን ነው። ምግባችን ለኑሮ ይባላል። እኔ አልግጠም እኮ ነው። በጣም ነው የምገጥመው ዝገት። አረ በጣም አሽሞንሞንካት ጨምሮና እንብላ። እኔ እንዲጣፍጥ እኮ ነው። እሳት ላይ ስለቆየ ይጣፍጣል። አዋ እንዴ ዋናው ቁሌቱ ነው አላልከኝ? እሱማ ብሩክ ሽሮ ሰርቶ የብሩክ ሽሮ ይጣፍጠኛል ስትለኝ ሳቄ መጥቶኝ ነው። ተው ያየዋል እኮ። እሺ በስህተት ነው ወንድሜ። አንተ የምትሰራቸው ምግቦች በሙሉ ይጥማሉ። በጣም ይጥማሉ። ይጥማሉ። ጎበዝ ነው። መጨመር እንችላለን። እሺ ውሃው ጨርሶ መጥቷል። እንዴት ነው ውሃውን የመጠጠው ግን? እንዳይያያዝብህ ነው ከላይ የምታደርገው። አዎ እዚህ ጋር ውሃ አለ። ማነው ይሆን? እኔ አልረሳታለሁ። እኔ አሲስታንስ ሼፍ ነኝ ለጊዜው። ስልሱ ግን አንሷል መሰለህ ነው? እንደዚሁ ነው። እንዲህ ነው። ችግር የለም ብቻ ግን ያው ሶሲ ወይ በዛ መሰለኝ የምናውቃለሁ። እንትን ነው የሚመስለው ግን ታውቃለህ? ስጋ ነው የሚመስለው። ምንቸታ አውቄ እኮ ነው። ታዲያ ልሸውደኝ ነው። አሪፍ ነው ያንተ እንድትለኝ። አይ ይሄን ነገር ግን ቀምሼ ጓጉቻለሁ። ምራቄ ሁሉ እየቀጠነ ነው። ቶሎ እንዲበስል ነው ታውቃለህ። ፓወር ብጨምርበት ነው ደረሰ። ኧረ እንዴ ገና ይሄ መቼ በሰለ? ይሄ ራሱ መብሰል አለበት። ኦኬ 5-10 ደቂቃ እንጠብቀውና ይበስላል። እስከዛ ሻይ ቡና ብዬ ልምጣ። እስከዛ ሻይ ቡና ብዬ ይፈላ ቡና ይፈላል። ሻይ አይ ኦኬ ለካ ሼፍ ጋር ነው ይለካ። እኔማ ውጪ ሻይ ቡና ብዬ ልምጣ እንዴ ነበር ሐሳቤ። ኧረ እዚህ ይፈላል። አይ ጥሩ ነው። እሺ ለወንዶች ከባዱ ምግብ ለመስራት የትኛው ብለህ ታስባለህ? የሚከብዳቸው ለብዙ ወንዶች አሁን ብዙ ጊዜ ወንዶች መስራት የሚችሉት ሁለት ምግብ ነው ይባላል። እንቁላል ስለሆነ እንጀራ ፍርፍር፣ እንቁላል ፍርፍር ያው እና የሚከብደው ምን ይከብዳል? ምስር ወጥም ይከብዳል እኮ። ምስር ስሰራ በጣም እኔ ምስር አልሰራም። የምሬ ነው። የምስር ላይክ እንትኑ ልንገርህ የሚያጣፍጠው ምን እንደሆነ። ስልሱ ከምስሩ ይብዛ በቃ። ስልሱ መብዛት አለበት። ስልሱ ካነሰ ምስር እንትን ነው የሚመስልህ ፉልፉል ነው የተቀቀለ ምስር ነው የሚሆነው። እና ስልሱን ማብዛት ነው ሚስጥሩ። ነጭ ሽንኩርት፣ ዝንጅብል ኤቭሪቲንግ። እኔ ሼፍ ነኝ እኮ አልሰራም እንጂ። እኔ ግን መቼ ነው የመኬክችን ላይ ለማን እንድሰራላችሁ ትፈልጋላችሁ? ማን የኔን ምግብ እንዲቀምሰው ትፈልጋላችሁ? እንዴ ሰርታ አታውቅም?
ኤምኬክ ላይ እኔ ተፈትኛ አላውቅም ወይ ራስ እንዴ ነችና እና ማን የኔን ደግሞ ማን ከ10 ሬት እንዲያደርገኝ ትፈልጋላችሁ? ሁላ በዳኛ ነው መዳኘት ያለበት። የኔ ምግብ እስከዛሬ ሰውን አስጨንቃ እንደውም እስከዛሬ የቀረቡት ሰዎች ሙሉ እዛ ጋር ተደረው አሰርታ ከ10 እያንዳንዱ ይሰጡኛል እና ያ ምላሹን እንጠብቃለሁ። ኮሜንት ብዙ የተሰጠው ሰው እሱን ወይም እሷን እዚህ ጋር አድርጌ ከዛ ምግብ እሰራላታለሁ ወይ እሰራላታለሁ ዘን ከ10 ሬት ታደርገኛለች ወይም ያደርገኛል ማለት ነው። በተጨማሪ ደግሞ ይህ ኤምኬክ ኪችን ሾውን ስፖንሰር ማድረግ የምትፈልጉ ሰዎች ኤኒ ታይም መንገዱ ምንድነው የሚባለው ቤታችን ክፍት ነው። በተለይ ደግሞ ከኪችን የቤት ዕቃ አቅርቦት ጋር በተገናኘ የምትሰሩ ሰዎች ደግሞ ይበልጥ ለእናንተም እንደ ኒች አሪፍ ነው ብዬ አስባለሁኝና እንደዛ አይነት ስራ ላይ የምትገኙ ኮንታክት አድርጉን። ቴንክ ዩ። በሰለቻች ነገር ትንሽ ሰው ሲበሰለች አልበሰለች ሰው ሲበሰለች አልበሰለች በሰለች አልበሰለች በደንብ ላፍተና ሙያህ ይዘርዘርልህ ቦምባስቲክ አየኝዛ አታውቀውም? እሱ የሀብቴ ላይ ደረጃ የድሮ ስራ አራቋለሁ። ስጋ ነው የሚመስለው። እኔ እኮ ምንቸት መሰለኝ። ይሄ ነገር ምንቸት ነው አይደል? የሚመስለው አንተ እስከዛ ከፈለክ እንጀራውን ዳቦውን ማቅረብ ትችላለህ። ፕሬዘንቴሽን ነው ዋናው ነጥቡ እኮ ሰውዬ። ራሴ ነው ማቅረብ ያለብኝ። እዚህ ላይ አድርጋ እኔ ላማስል ነው ይሄን አዘጋጃለሁ። እስከዛ እንዳይዘው ግን እንትን ባል ቼክ አድርጊውና ኖ እሱን አንተ ታደርገዋለህ ስትመጣ። እኔ እኮ ምግብ አለስራ ጋይስ፣ ይሄ ያው እኔ እንደሰራሁት ነው የሚቆጠረው። እሺ ቤተሰብ፣ ኧረ እንዴ እየሰማኸኝ ነው ነኝ እና ታዲያ ፍፄ እንጀራውን እየጋገርከው ነው ነኝ። ዋው ፕሬዘንቴሽን እኮ ፕሬዘንታታ ቻት እንዴት ነው? ኦኬ ለካ መኮረኒው ለካ አብሮ ነው የሚበላው። ሙሉን አንቀላቅለው መቼም ከጎን ምን አለ? ኧረ እዚሁ ላይ እንደ ስጎ ነው የምናደርገው። ኦኬ እውነትም ባለሙያ ነህ። ይሄ ነገር ሊቃጠል ነው። ላጥፋው። አጣጣውሽ ጨውን ቀመስከው ወይስ? አልቀመስኩትም። እሱ የእርሶ ስራ ነው ብዬ እኮ ምግብ አይስራ፣ እውነት አይስራ። ከሰራም አንብላ። እንትን ማድረጊያ ይሆናል። money in the power in the money. ጨዋን ሶታላክ ትንሽ እኔ ሶሲ ለመጀመሪያ ጊዜ እንደመብላቴ ሬት ሳደርግ በደንብ ነው ሬት የማደርገው ማለት ነው። ትክክለኛ እኔም ትክክለኛ ነው። ቆዩ ይሄ ቴስቲ ሶሲ የሚባለው ሳይሆን ቴስቲ ነበር የበላሁት። በፊት ቴስቲ ሶያ ነበር የሚባለው ነው። አሁንም አለ እሱ አለ፣ ግን እቺኛዋ ሾርት ናት። ያው እሳት ምናምን አይፈልግም። ተቀቅሎ በውሃ ምናምን መሰለኝ። ያንኛው እንዴት ነው የሚሰራው? ያኛው በውሃ እንትና እንደ መኮሮኒ ማለት ነው። ኦኬ
አምጣው አንጀቴን በላው ቸኩላል አዎ እንዴ እኔ ምግብ ሳያስችለኝ ይቅርታ መኮረኒ ቦክታል አልቦካም እስኪ አይ በኋላ ነው ምንም በሰጣ አታፈጥብኝ አታስወራራኝ ቢቦካ እንደዚህም ባልወጣ ጨው ያንሷል ትንሽ መኮረኒ ላይ ጨው አልጨመር ነው ጨው የለውም ለካ አስረስታኝ ይሆን እኔ እንጃ ያበደረ እንጀራ ፍርፍርም መሰለኝ እንቁላል ስልስም መሰለኝ ምንቸትም መሰለኝ ጠፍቷል ኦሬዲ እሺ ቴንክ ዩ እሺ ሹካታ በጣም በሹካ ነው እንደሚቀመሰው እንዴ ታዲያ እንጀራውን ሳይኮ እንጀራውን ሳይ ዶራ በእንጀራው መስሎኝ በቃ ጠፍቷል እቺኛው ላይ ቆራጭ ስለዚህ አንተም በልና አደባልቀና ኦኬ ቻት መጀመሪያ ቀላቅላት እሺ እኔ ቻላ እየገባኝ አይደለም ለዛ ነው ይሄማ እንቁላል ስልስ በእንትን በፓስታ ነው የሚመስለው እኔ ፉጌ ነው ያስኩት ወይዘው የፎገር ከሄደ ጨራሽ ከአስሩ ስንት ምሰጥኝ መስራት አንተ ስታስበው እኔ ምንም ብትሰጠኝ ደስ ይለኛል ብቻ እውነተኛ እንትን ይሁን ከቀመስክ በኋላ ቀምሳለሁ አንተም ለራስህ የራስህን ሪአክሽን ልትሰጥ ነው እንዴ ይጥማል ወላሂ ይጥማል ምን አነሰው ምን ጎደለው እስቲ ምን እንዳነሰው ንገረኝ አይ በጣም ያበደ ነው ወላሂ ምሬ ነው ሹኬ ነው ደላይ ሹኬ ሰቀያ በቃ ይድን ይበላል አራ እንዴ አራ ከ10 9 ሶሊድ 9 የሚገርም በቃ ያበደ 9 ለሰጠው ወላሂ እኔ ከ5 በላይ ራሱ ቢሰጠኝ ለኔ አይ የሚገርም ነው በነገራችን ላይ ከፍተኛ የተሰጠው 9.5 ነው 9 ይሁን ነው እዚህ ኤምኬክችን ላይና ከፍተኛው ከያንተን ነው ወይስ እና ውድ የኤምኬክችን ተከታታዮች እንግዲህ ዛሬው የኤምኬክችን ሾዋችን ይመስላል እኔ ሼፍ የሚለውን ማዕረግ ሙሉ በሙሉ ለፍፄ ሰጥቻለሁ ካሁን በኋላ ፍፄ ጋር ሁሉ ጊዜ በበላ ደስ ይለኛል ለነበረ ጊዜ በጣም ቴንኪው በሌላ ቪዲዮ እስከምንገናኝ ሰብስክራይብ ያደርጋችሁ አብራችሁ ቆዩ ፒስ out